ታች የሚገባው። አምስተኛው ወደ ላይ ሲወጣ ነው። ስለዚህ እዚህ ጋር አምስተኛውን ሳውንድ ኢፌክት ታስገባላችሁ። አሁን ፕሌይ ብለን መሞከር እንችላለን። እንደምታዩት አሪፍ የሆነ አኒሜትድ ካራክተር ሰርተናል። አብዛኛው በዚህ ቪዲዮ ስለ ኪ ፍሬም ስለሆነ ምንም አይከብዳችሁ ማሰራሩ። በዚህ መልኩ መጠቀም ትችላላችሁ። ፕሮግረስ ባር ለመስራት መጀመሪያ ቪዲዮአችሁን ታስገባላችሁ። ከዛም ቴክስት የሚለው ጋር ገብታችሁ ስፔስ ባሩን በተደጋጋሚ ትነኩታላችሁ። ስክሪኑ ላይ ትልቅ ሆሪዞንታል ባር እስከሚመጣ ድረስ ትጠቀጥቁታላችሁ። ስጨርሱ ከለር ዊል ውስጥ ትገባላችሁ። ሌብል የሚለው ጋር ገብታችሁ የፈለጋችሁትን ከለር ለፕሮግረስ ባር ትመርጣላችሁ። ከፈለጋችሁ መጨረሻ ላይ ግራዲያንት ከለር አለ፣ እሱንም መጠቀም ትችላላችሁ። ልክ እንደዚህ አይነት። እኔ ግን ፎር ኤዱኬሽናል ፐርፐዝ ሬድ ከለር ነው የምጠቀመው። ፕሮግረስ ባር የምሰራው በቀይ ነው። ከዛም እስከ ቪዲዮ መጨረሻ ክሊፕ ኢንድ ታደርጉታላችሁ። ሙሉ በሙሉ ቪዲዮ ጋር እኩል መሆን አለበት። ስክሪኑ ላይ ዙም አድርጋችሁ ፉል ስክሪን አድርጉት። ስጨርሱ ወደ ታች ወስዳችሁ ፕሮግረስ ባር እንዲመስል አድርጉት። በመቀጠልም መጨረሻ ላይ ሄዳችሁ ኪ ፍሬም ታስራላችሁ። አስታውሱ መጀመሪያ የምታስፉት መጨረሻ ላይ ነው። ከዛም መጀመሪያ ላይ ተመልሳችሁ ሁለተኛውን ኪ ፍሬም ታስራላችሁ። እሱን ሲጨርሱ ፕሮግረስ ባሩን መጀመሪያ ላይ ተወስዱታላችሁ። በዚህ መልኩ ድራግ አድርጋችሁ መጀመሪያ ላይ ተወስዱታላችሁ። እዚህ ጋር ካስቀመጣችሁት በቂ ነው። ከፈለጋችሁ የተወሰነ ገባ ማድረግ ትችላላችሁ። አሁን እንደምታዩት ፕሮግረስ ባራችን ሬዲ ነው። የሚቀረው ነገር ቢኖር ሄድ መጨመር ነው። የፈለጋችሁትን አይከን፣ ቻናል ሎጎ ምንም ሊሆን ይችላል። እሱን መጨመር ነው የሚቀረው። እሱን እንጨምራለን። መጀመሪያ ላይ ከሄድን በኋላ ስቲከር የሚለው ጋር እንገባለን። ከጋላሪ ከፈለጋችሁ ኢሜጅ የሚለውን ነክታችሁ አድ የሚለውን ነክታችሁ መምረጥ ትችላላችሁ። መጀመሪያ ግን እኔ ስቲከር ተጠቅሜ ላሳያችሁ። ለምሳሌ የፋየር ምልክቱን ልውሰድ። ክሊፕ ኢንድ የሚለውን ንኩት። ከቪዲዮ ጋር እኩል መሆን አለበት። ከዛም ሳይዙን ቀንሱት። ወስዳችሁ ከላዩ ላይ ያስቀምጡት። ማስተካከል ያለባችሁን ነገር አስተካክሉና ከፕሮግረስ ባሩ ሄዱ ላይ ያስቀምጡት። ከዛም ኪ ፍሬም ታስራላችሁ። ቀጥላችሁ መጨረሻ ላይ ኪ ፍሬም ታስራላችሁ። ከዚህኛው ከፕሮግረስ ባሩ ጋር ተቃራኒ ነው እንደምታዩት። ኪ ፍሬም ካሰራችሁ በኋላ መጨረሻ ላይ ወስዳችሁ ታስቀምጡታላችሁ። ከዛም ፕሌይ ብላችሁ ስታዩት በዚህ መልኩ ጽድት ያለ ፕሮግረስ ባር መስራት ትችላላችሁ ማለት ነው። አሁን በፋየሩ ቦታ የራሳችንን አይከን ጨምረን ሌላ ቀይረን እንመልከት። እንደተለመደው ስቲከር ውስጥ ግቡ፣ ኢሜጅ አድ፣ ከዛም የሆነ ነገር ከጋላሪያችሁ ምረጡ። ለምሳሌ እዚህ ጋር አንድ ካራክተር አለ፣ እሱን እንጠቀማለሁ። ክሊፕ እንዲበሉት ከቪዲዮ ጋር እኩል አድርጉት። የመጀመሪያውን እንደሰራችሁት መጀመሪያ ይሄኛውን ሳይዙን ትቀንሳላችሁ። እንደመጀመሪያው ልክ የፋየሩን እንደሰራችሁት ሳይዙን በደንብ ከቀነሳችሁ በኋላ ወስዳችሁ ፕሮግረስ ባሩ ላይ ሄዱ ላይ ታስቀምጡታላችሁ ማለት ነው።
ከዛም ኪ ፍሬም ታስራላችሁ። መጨረሻ ላይ ሄዳችሁ ደግሞ ሁለተኛውን ኪ ፍሬም ታስራላችሁ። እንደተለመደው መጨረሻ ላይ ወስዳችሁ አሁንም ሄዱ ላይ ታስቀምጡታላችሁ። አሁን ፕሌይ ብለን መሞከር እንችላለን። እንደምትመለከቱት በዚህ መልኩ የፈለጋችሁትን አይከን የፈለጋችሁትን ከለር እየተጠቀማችሁ ፕሮግረስ ባር መስራት ትችላላችሁ። በመጀመሪያ ሃይላይት የምናደርግበት ከለር ያስፈልገናል። ስለዚህ ፎቶ ውስጥ ገብታችሁ ብላንክ ፋይል ታስገባላችሁ። ከዛም ከስር ካንቫስ የሚል አለ፣ እሱን ነክታችሁ ኖ ፍሬም የሚለውን ትመርጣላችሁ። ስጨርሱ ቲክ አድርጉት። በመቀጠልም ባክግራውንድ የሚለው ውስጥ ገብታችሁ ቴክስታችሁን ሃይላይት ለማድረግ የምትፈልጉትን ከለር ምረጡ። ቀይ፣ አረንጓዴ፣ ቢጫ የተመቻችሁን ከለር ምረጡ። ስጨርሱ ቲክ አድርጉት። በመቀጠልም ይህ ሁሉ ስለማንፈልግ ክሮፕ እናደርገዋለን። በጣም ትንሽ ነው የሚያስፈልገን፣ ስለዚህ ክሮፕ አድርጉት። ስጨርሱ ቲክ አድርጉት። ከዛም ሴቭ አድርጉት። በመቀጠልም ቪዲዮ ኤዲተር ከፍታችሁ ስክሪንሾታችሁን ወይም ደግሞ አርቲክላችሁን ወደ ኤዲተር ታይምላይን ታስገባላችሁ። እዚህ ጋር እንደምትመለከቱት ሁለት አይነት ስክሪንሾት አስገብቻለሁ። የመጀመሪያው ባክግራውንዱ ብላክ ነው፣ ሁለተኛው ደግሞ ነጭ ነው። ስለዚህ የተለያየ ቴክስት ሃይላይቲንግ እንጠቀማል ማለት ነው። እዚህ ጋር ፒአይፒያችሁን ታስገባላችሁ። በመቀጠልም ሃይላይት ማድረግ የምትፈልጉት ጽሁፍ ላይ አስተካከላችሁ ታስቀምጡታላችሁ ማለት ነው። እኔ ለምሳሌ ሞባይል ቪዲዮ ኤዲቲንግ የሚለው ላይ አስቀምጣለሁ። ሳትቸኩሉ ተረጋግታችሁ ሙሉ በሙሉ ትሸፍኑታላችሁ። በዚህ መልኩ አስቀምጫለሁ ማለት ነው። በመቀጠልም ክሊክ አድርጋችሁ ብሌንድ የሚል ኦፕሽን አለ፣ እሱን ትፈልጋላችሁ። የተለያዩ ብሌንድ ሞዶች አሉ፣ እንደምትመለከቱት በጣም ብዙ የተለያዩ አሉ። ነገር ግን የቴክስት ባክግራውንዳችሁ ብላክ ከሆነ ወይም ደግሞ ጥቁር ከሆነ የምትጠቀሙት ብሌንድ ሞድ ዳርክን የሚለውን ነው። እንደምትመለከቱት ቴክስታችሁን ብቻ ከለሩን ቀይሮላችኋል ማለት ነው። ስለዚህ ከፈለጋችሁ መልሳችሁ እዛው ብሌንድ ሞድ ውስጥ ገብታችሁ ትራንስፓረንሲውን ወይም ደግሞ ኦፓሲቲውን መጨመር መቀነስ ትችላላችሁ። አሁን ደግሞ የቴክስት ባክግራውንዳችሁ ነጭ ሲሆን ምን እንደምታደርጉ እንመልከት። በመጀመሪያ አስተካክላችሁ የምትፈልጉት ቴክስት ላይ ታስቀምጣላችሁ። ምንም መቸኮል አያስፈልግም፣ ተረጋግታችሁ አስቀምጡ። ሙሉ በሙሉ ከበር መደረግ አለበት። ስለዚህ የቴክስት ባክግራውንዳችሁ ነጭ ከሆነ ቅድም የተጠቀማችሁትን ብሌንድ ሞድ ዳርክን መጠቀም አትችሉም። ምክንያቱም ቴክስቱን ብቻ ሳይሆን አጠቃላይ ኤሪያውን ስለሆነ ቀለም የሚሰጠው ማለት ነው። ስለዚህ የምትጠቀሙት ብሌንድ ሞድ ባክግራውንድ ዋይት ሲሆን ላይትን ወይም ደግሞ ስክሪን የሚለውን ነው። ምክንያቱም እንደምትመለከቱት ጽሁፉን ብቻ ነው ከለር የሚቀይርላችሁ ማለት ነው። ማግኒፋይ ማድረግ የምትፈልጉትን ቴክስት ታይምላይናችሁ ውስጥ ታስገባላችሁ። ከዛም ስቲከር የሚለው ጋር ግቡ። ዲቴይል እዚህ ጋር ማግኒፋየር የሚለውን ንኩት። በዚህ መልኩ ስክሪኑ ላይ ይመጣላችኋል። ከዛም ማጉላት የምትፈልጉት ቴክስት ጋር ተወስዱታላችሁ። ሳይዙን መጨመር መቀነስ ትችላላችሁ። እዚህ ጋር ሁለት ኦፕሽኖች አሉ። የመጀመሪያው ማግኒፋየሩን መጨመሪያና መቀነሻ ነው። 20 ካደረጋችሁት በቂ ነው። ሁለተኛው ስትሮክ ነው። ስትሮክ ማለት የማግኒፋየሩ አውትላይን ማለት ነው። ነጭ ስለሆነ አይታያችሁም፣ ቀይ ላድርገው። ስለዚህ ሁለተኛው ኦፕሽን ማለት ይሄ ነው። ከ20 እስከ 25 ካደረጋችሁት በቂ ነው አውትላይኑ ስለሆነ።
ሶ አሁን ፕሌይ ብለን ሞክረው። በጣም አሪፍ ነው። ነገር ግን በጣም አሪፍ እንዲሆን ሳውንድ ኢፌክት እንጨምርበት። አስተካክለን መጀመሪያ ላይ ካስቀመጥን በኋላ ሳውንድ እናመጣለን። እኔ ጋር ቦትል ኮርክ ሳውንድ ኢፌክት አለ፣ እሱን እጠቀማለሁ። ሶ ፕሌይ ብለን ሞክረው። በጣም አሪፍ ነው። ሌላው ከአንድ ቦታ ወደ አንድ ቦታ እንዲንቀሳቀስ ማድረግ እንችላለን። እሱን የምናደርገው ኪ ፍሬም በመጠቀም ነው። ስለዚህ የተወሰነ ሌንግዙን እንጨምረውና አንቀሳቅሰን እንሞክረው። ትንሽ ገባ ብላችሁ ኪ ፍሬም ታስራላችሁ። አሁንም ትንሽ የተወሰነ ሄዳችሁ ሁለተኛውን ኪ ፍሬም ታስሩና ማግኒፋየሩን ሌላ ቦታ ተወስዱታላችሁ ማለት ነው። የምትፈልጉት ቴክስት ጋር ተወስዱታላችሁ። ከዛም በዚህ መልኩ ከአንድ ቦታ ወደ ሌላ ቦታ ማንቀሳቀስ ትችላላችሁ። ለሁለተኛውም ከፈለጋችሁ ሳውንድ ኢፌክት ማስገባት ትችላላችሁ። ሶ በዚህ መልኩ ማግኒፋየር መጠቀም ትችላላችሁ ማለት ነው። በመጀመሪያ ኢንሹት ፎቶ ኤዲተር ውስጥ ትገባላችሁ። ከዛም ኒው የሚለውን ነክታችሁ ብላንክ ፋይል ታስገባላችሁ። በመቀጠልም ካንቫስ ውስጥ ገብታችሁ 16 በ9 የሚለውን መርጣችሁ ቲክ ታደርጋላችሁ። ቀጣይ ከታውት የሚለውን ነክታችሁ ባክግራውንዱን ሪሙቭ አድርጉ። አሁን ከቪዲዮ ጀርባ መጻፍ የምትፈልጉትን ማንኛውንም ጽሁፍ እዚህ ጋር ጻፉ። ፎንት ስታይል፣ ከለር፣ ኦፓሲቲ ምናምን እነዚህ ነገሮች እዚሁ ጋር ነው የምትጨርሱት። ሶ የምትፈልጉን ቴክስት እዚህ ጋር ትጽፋላችሁ። ማስተካከል ያለባችሁን ነገር ታስተካክላላችሁ። እሱን ሲጨርሱ ሴቭ ታደርጉታላችሁ። አሁን ቪዲዮ ኤዲተር ውስጥ ገብታችሁ ቪዲዮአችሁን ታስገባላችሁ። ለምሳሌ ይሄኛውን ቪዲዮ እናስገባ። ከዚህኛው ቪዲዮ ጀርባ ቴክስት ለማስገባት ነው። ስለዚህ ፒአይፒ የሚለውን ነክቼ ቅድም የጻፍነውን ጽሁፍ እናስገባለን ማለት ነው። ሶ ቴክስታችሁን ካስገባችሁ በኋላ ሪሳይዝ አድርጉት። ማስቀመጥ የምትፈልጉበት ቦታ ላይ ፖዚሽን አድርጉት። ቴክስቱ ሙሉ በሙሉ መሸፈን የለበትም። ከዛም ቴክስቱን ሙሉ በሙሉ ቪዲዮ መጨረሻ ድረስ ኤክስቴንድ አድርጉት። በመቀጠልም ቪዲዮውን ደግማችሁ እንደ ኦቨርሌይ ታስገቡታላችሁ። ሙሉ ፉል ስክሪን ታደርጉታላችሁ። ከዛም ይሄኛውን ቪዲዮ ያስገባችሁትን ክሊክ አድርጋችሁ ባክግራውንዱን ሪሙቭ አድርጉ። ከታውት ሲጨርሱ ቲክ አድርጉት። እንደምትመለከቱት አሁን ከቪዲዮአችን ጀርባ ቴክስት አስገብተናል ማለት ነው። ነገር ግን እንደምትመለከቱት መሃል ላይ አንዷ ፊደል ተደብቃለች። እሷን ትንሽ ወደ ላይ ብቅ እንድትል ከፍ እናደርጋታለን። ሶ አሁን ድጋሜ ፕሌይን በለው። ስለዚህ እንደምታዩት በዚህ መልኩ ቴክስት ቢሃይንድ ኦብጀክት ሰርተናል ማለት ነው። ስለዚህ ቪዲዮአችሁ ላይ እንደዚህ ያረጋችሁ መጠቀም ትችላላችሁ። ሶ በመጀመሪያ ብላንክ ፋይል ታስገባላችሁ። ዱሬሽኑ 60 ሰከንድ አድርጉት፣ ምክንያቱም 60 ሰከንድ በቪዲዮ መካከል ስለምንጠቀም በጣም በቂ ነው። 60 ሰከንድ መሆኑን እርግጠኛ ከሆናችሁ በኋላ ቴክስት የሚለው ጋር ትገባላችሁ። ከዛም ቴክስት የሚለው ባር ላይ ከገባችሁ በኋላ ቻናል ኔማችሁን ትጽፋላችሁ። ቻናል ኔማችሁ በጣም ረጅም ከሆነ 3 ጊዜ ከጻፋችሁ በቂ ነው። በጣም አጭር ከሆነ ደግሞ 4 ጊዜ ጻፉ። በመካከሉ ዶት ተጠቀሙ። ለመለያየት በመካከሉ ዶት ተጠቀሙ። የመጨረሻው ላይ ስትደርሱ ዶት ከዛም ስፔስ ባር ተጠቀሙ። ስለዚህ ለምሳሌ የመጨረሻውን ከጻፍኩ በኋላ ዶት ከዛም ስፔስ። በመቀጠልም ከለር ዊል የሚለው ጋር ትገባላችሁ። ኦፓሲቲ፣ ስለዚህ የቴክስቱን ኦፓሲቲ 25% አድርጉት። በጣም ነጭ መሆን የለበትም። ከዛም ሰርክል አድርጉት። ሰርክል ለማድረግ